ጌዲዮን በወይን መጨመቂያ ውስጥ ስንዴ ይወቃል። እግዚአብሔር መልአኩን ልኮ እንዲህ አለው፣ አንተ ጽኑ ኃያል ሰው። ዛሬ በምህረቱ ለሚመለስ ወደፊቱ ለሚጮህ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የሚያደምጥ አምላክ፣ እግዚአብሔር ይራራል፣ ያበረታል። ትውልድ በፊቱ ቢንበረከክ ፊቱን ቢፈልግ እግዚአብሔር ዘንበል ይላል። ስለዚህ ካላችሁበት ነገር ውጡ፣ ከማይመች ነገር ውጡ፣ እግዚአብሔር ከሌለበት ነገር ውጡ፣ በተለያየ ከተያዛችሁበት ነገር ውጡ። እግዚአብሔር ትውልድን ምድሪቱን በእናንተ ይባርካል። የተጨነቁትን በእናንተ ያጽናናል፣ ያዘኑትን በእናንተ ያጽናናል፣ የደከሙትን በእናንተ ያበረታል። የተባረካችሁ ቅዱሳን ወንድሞቼ እናቶቼ፣ ሁሉ ሰላም፣ ሁሉ ደህና። ጌታ ኢየሱስ የተባረከ ይሁን። እግዚአብሔር በነገር ሁሉ ድንቅ ነው። ዛሬ የከበረውን ጥሪ እንካፈላለን። ይህ የከበረ ጥሪ ነው። የከበረው ጥሪ ፍጻሜያችሁን ለበረከት ያደርጋል። ፍጻሜያችሁን ለድል ያደርጋል። እግዚአብሔር ሲጠራችሁ በእናንተ የተጨነቁ ያርፋሉ። እግዚአብሔር ሲጠራችሁ በእናንተ ያዘኑ ይጽናናል። እግዚአብሔር ሲጠራችሁ በእናንተ የደከሙ ይበረታል። እግዚአብሔር ሲጠራችሁ በእናንተ የሳቱ ይመለሳል። እግዚአብሔር የጠራው ሰው ለሌላው ውድቀት፣ ለሌላው ሐዘን፣ ለሌላው ቀንበር የሚጭን አይደለም። ትውልድን የሚያሳርፍ ነው። ትውልድ ወደ እግዚአብሔር እንዲቀርብ የሚጥር የሚተጋ ነው። እግዚአብሔር የተባረከ ይሁን። ዛሬ እግዚአብሔር አምላክ ከማይገባችሁ ስፍራ ያወጣችኋል፣ ወደሚገባችሁ በኢየሱስ ስም ያወጣችኋል። ወደሚገባችሁ ትገቡ ዘንድ እግዚአብሔር ወዳወራችሁ ትገቡ ዘንድ እግዚአብሔር ድል ይሰጣችኋል። አሜን። ምናልባት የማይመች ቦታ ያላችሁ ሰዎች ዛሬ በጌታ በኢየሱስ ስም እግዚአብሔር ወዳየላችሁ ወደሚመቸው ስፍራ ትገባላችሁ በኢየሱስ። ጌታ ኢየሱስ የተባረከ ይሁን። ዋጋ መክፈል አይሆንም። አንዳንዶች ከፍርሃት፣ አንዳንዶች ካለባችሁ የህይወት እንቅስቃሴ፣ አንዳንዶች ከኢኮኖሚ፣ አንዳንዶች ከተለያየ ነገር ምክንያት የማይገባችሁ ሁኔታ ውስጥ ያላችሁ ዛሬ በኢየሱስ ስም መውጣት ይሆናል። ይህን መልእክት እየሰማችሁ መታደስ ይሆናል፣ መለምለም ይሆናል፣ እንደገና በክብር መቀጠል ይሆናል በኢየሱስ ስም። ጌታ ይባረክ። መጽሐፍ ቅዱሳችን በመሳፍንት መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ ያለውን ቃል አነባለሁ። የእስራኤልም ልጆች በእግዚአብሔር ፊት ክፉን ሥራ ሰሩ። እግዚአብሔርም በሚዲያም እጅ 7 ዓመት አሳልፎ ሰጣቸው። የሚዲያም እጅ በእስራኤል ላይ ጠነከረች። ከሚዲያም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ አበጁ። እስራኤልም ዘርን በዘሩ ጊዜ ሚዳውያን፣ አማሌቃውያን በምስራቅ የሚኖሩ ሰዎች ሁሉ ይመጡባቸው ነበር፣ በእነርሱም ላይ ይሰፍሩባቸው ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብም ለእስራኤል አይተውም ነበር። በግም ወይንም በሬ ወይም አህያ ቢሆን አይተውም። እንስሶቻቸውን፣ ድንኳኖቻቸውን ይዘው በብዛት እንደ አንበጣ ሆነው ይመጡ ነበር። ለእነርሱና ለግመሎቻቸው ቁጥር አልነበራቸው። ምድሪቱን ያጠፉ ዘንድ ይመጡ ነበር። ከሚዲያም የተነሳ የእስራኤል ልጆች እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮኹ ይለናል። ቁጥር 11 የእግዚአብሔር መልአክ መጥቶ በኦፍራ ባለች በኢያቤዜራዊው በኢዮአስ በነበረው በአድባር ዛፍ በታች ተቀመጠ። ልጁም ጌዲዮን ከሚዳማውያን ለመሸሽ በወይን መጨመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው፣ እግዚአብሔር ከአንተ ጋር ነው አለው። ጌዲዮን ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ ምድር አውጥቶናል ብለው ይነግሩን የነበረው ታምራት ወዴት አለ? አሁንም ግን እግዚአብሔር ትቶናል፣ በሚዳማዊ እጅ አሳልፎ ሰጥቶናል አለ። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበት ሂድ፣ እስራኤልን ከሚዳማዊ እጅ አድን፣ እነሆ ልኬሃለሁ። ጌታ ኢየሱስ የተባረከ ይሁን። ጌታ ሆይ እናመሰግናለን፣ ስምህን ከፍ እናደርጋለን። ዛሬ ጽኑና ኃያል ሰው የሆነውን ጌዲዮን እንደጠራኸው
ዛሬም በኢየሱስ ብዙ ኃያላኖች በመንፈስ ቅዱስና በኃይል ስለተጠሩ ስለሚቀሰቀሱ ስለሚወጡ ከማይገባቸው ስፍራ ስለሚወጡ አንተ ወዳየህላቸው ስለሚሄዱ ስለሚገቡ አመሰግን። በቃል ተናገራቸው። ክፉ በቀልተኛ ይታሰር በኢየሱስ ስም አሜን። ጌታ ይባረክ። እግዚአብሔር አምላክ ጌታ ኢየሱስ የተባረከ ይሁን። በእናንተ ትውልድን ይባርካል። በእናንተ ትውልድን ያጽናናል። እስራኤልን አለው ከሚዳማውያን እጅ ታድን ዘንድ ልኬአለሁ። ጌታ ኢየሱስ ይባረክ። ጌዴዎን ግን ምን አይነት ሰው ነው ካላችሁ፣ ጌዴዎን ራሱን ሲያይ በፍርሃት ውስጥ ከሚዳማውያን ሽሽት በወይን መጭመቂያ ውስጥ ስንዴ ይወቃል። በማይቻልበት ውስጥ ከባድ በሆነ ውስጥ ስንዴ ይወቃል። ለዛ ምድር ረፍት ጌዴዎን ነው። የከበረ ጥሪ የሚጠራው ጌዴዎን ነው። ጌዴዎን ግን የማይመች ስፍራ ላይ ነው ያለው። ጌዴዎን የማይመጥን ቦታ ላይ ነው ያለው። ጌዴዎን በፍርሃት ተሸሽጎ ነው ያለው። ዛሬም መልእክት አለ ለእናንተ። እግዚአብሔር ከማይመጥናችሁ፣ እግዚአብሔር ከሌለበት፣ እግዚአብሔር ከማይታይበት በኢየሱስ ስም ወጦ፣ በኢየሱስ ስም ወጦ። ዛሬ የሚያወጣው የጌታ እጅ በእናንተ ላይ በኢየሱስ ስም ይምጣ፣ በኢየሱስ ስም ይምጣ። አሜን። ጌዴዎን በወይን መጭመቂያ ውስጥ ስንዴ ይወቃል። እግዚአብሔር መልአኩን ልኮ እንዲህ አለው፣ አንተ ጽኑ ኃያል ሰው። ሃሌሉያ። ምንም እንኳን የማይመች ስፍራ ቢሆን፣ ምንም እንኳን በወይን መጭመቂያ ውስጥ ስንዴ ቢወቃም፣ እግዚአብሔር ግን ጌዴዎንን ሲያይ ጌዴዎን ጽኑና ኃያል ሰው ነው። ዛሬ አንድ ነገር ልንገራችሁ። ምንም እንኳን የማይመች ነገር ውስጥ ብትሆኑ እግዚአብሔር እንዲህ ይላችኋል፣ ጽኑና ኃያል ሰው ናችሁ። ጽኑና ኃያል ሰው ነሽ። ጽኑና ኃያል ሰው ነህ። አሁን እግዚአብሔር በእናንተ ትውልድን ይታደጋል። ስለዚህ ካላችሁበት ነገር ውጡ፣ ከማይመች ነገር ውጡ፣ እግዚአብሔር ከሌለበት ነገር ውጡ፣ በተለያየ ከተያዛችሁበት ነገር ውጡ። እግዚአብሔር ትውልድን ምድሪቱን በእናንተ ይባርካል። የተጨነቁትን በእናንተ ያጽናናል። ያዘኑትን በእናንተ ያጽናናል። የደከሙትን በእናንተ ያበረታል። አሜን ትላላችሁ። ጌታ ኢየሱስ ይባረክ። መጽሐፍ ቅዱሳችን ሲናገር በጣም የሚገርመኝ የእስራኤል ሕዝቦች በእግዚአብሔር ፊት ክፉን ስራ ሰሩ ይልና እግዚአብሔር ለሚዳማውያን አሳልፎ ሰጣቸው ይላል። ታዲያ ለሚዳማውያን እግዚአብሔር አሳልፎ ሰጣቸው። በዛ ምክንያት ሚዳማውያን የእስራኤልን ልጆች አስጨነቁ ይላል። በዛ ጭንቀታቸው እግዚአብሔር ፊት ጮሁ። እግዚአብሔር ራራ። ዛሬ መልእክት አለኝ። እግዚአብሔር ራርቶላቸዋል። እግዚአብሔር ተጠንቅቆላቸዋል። ዛሬ በምህረቱ ለሚመለስ ወደፊቱ ለሚጮህ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የሚያደምጥ አምላክ። እግዚአብሔር ይራራል፣ ያበረታል። ትውልድ በፊቱ ቢንበረከክ ፊቱን ቢፈልግ እግዚአብሔር ዘንበል ይላል። አሜን። ጌዴዎን እግዚአብሔር የጠራው የከበረ ጥሪ ነው። ጌዴዎን ራሱ በማይመች ሁኔታ ውስጥ ያለ ሰው ነው። በፍርሃት ያለ ሰው ነው። እግዚአብሔር እንዳንበጣ የሆነው ጠላት ሚዳማውያን፣ አማሌቃውያን እያንዳንዱን ከእስራኤል ሕዝብ አያቸው፣ እስራኤልን ሕዝብ ከነሱ ያድን ዘንድ ጌዴዎንን እግዚአብሔር መረጠ። እግዚአብሔር አንተን መርጧል። እግዚአብሔር አንቺን መርጧል። ለተለያዩ አገራት ለአገልግሎት እግዚአብሔር ለቢዝነስ፣ ለፖለቲካው፣ ለሕክምናው፣ ለተለያየ የሥራ ዘርፍ ውስጥ ላላችሁ ለቤተ ክርስቲያን አገልግሎት እግዚአብሔር እናንተን መርጧል። እግዚአብሔር አንተን መርጧል። እግዚአብሔር አንቺን መርጧል። እግዚአብሔር እንዲህ ይላችኋል፣ እናንተ ጽኑና ኃያል ሰዎች ናችሁ። አንተ ጽኑና ኃያል ሰው ነህ። ምናልባት ጌዴዎን ራሱን ሲያይ ፈሬ፣ ራሱን ሲያይ የሸሸ፣ ራሱን ሲያይ በቃ ሚዳማውያንን ፈርቶ በወይን መጭመቂያ ውስጥ ስንዴ የሚወቃ፣ እግዚአብሔር ጌዴዎንን ሲያይ ኃያል ሰው፣ እግዚአብሔር ጌዴዎንን ሲያይ ትውልድን የሚታደግ ሰው፣ እግዚአብሔር ጌዴዎንን ሲያይ ትውልድ የሚያስመልጥ ሰው። ዛሬ እግዚአብሔር በእናንተ ትውልድ ያስመልጣል። ዛሬ እግዚአብሔር ቅዱሳን በእናንተ ትውልድ ያስመልጣል። ዛሬ እግዚአብሔር ትውልድን በእናንተ ይታደጋል። እግዚአብሔር ለትውልድ በረከት አድርጓቸዋል። እግዚአብሔር ለተጨነቁ በረከት አድርጓቸዋል። እግዚአብሔር አምላክ ጌዴዎንን ተመልከቱ። ጌዴዎንን በ300 ሰው ድል አደረገ። ዛሬ እግዚአብሔር ድልን ሰጥቷቸዋል። ዛሬ እግዚአብሔር ሞገስን ሰጥቷቸዋል። ዛሬ እግዚአብሔር መከናወንን ሰጥቷቸዋል። እግዚአብሔር አምላክ ጌዴዎንን እንደጠራ አንቺን ጠርቷል።
እግዚአብሔር እንዲህ አለው፣ እኔ ካንተ ጋር ሆናለሁ። እግዚአብሔር የጠራው ሰው ጽኑና ኃያል ሰው ነው። እግዚአብሔር የጠራው ሰው የእግዚአብሔር አብሮነት ከእርሱ ጋር ነው። እግዚአብሔር የጠራው ሰው እግዚአብሔር ፍሬያማ ያደርገዋል። እግዚአብሔር የጠራው ሰው መንፈስ ቅዱስ በእርሱ ላይ ይሰራል። ዛሬም ትውልድን በእናንተ ይታደጋል። ዛሬም የተጨነቁትን እግዚአብሔር በእናንተ ነፃ ያወጣል። ንቁ። ከማይገባችሁ ቦታ መውጣት ይሁንላችሁ። እንጸልያለን። አምኜ እጸልያለሁ። ጸልዩ። እግዚአብሔር ሆይ ጌዲዮንን ከማይመች ቦታ እንዳወጣው ዛሬ እህቶች፣ ወንድሞች ከማይመጥናቸው ከማይመች ቦታ እንዲወጡ ጸለይኩኝ። ትውልድ በእነሱ እንዲባረክ፣ ያዘኑ እንዲጽናና፣ የደከሙ እንዲበረቱ እንድትባረካቸው ጸለይኩ። ቀንበር ይሰበር፣ በሽታ ይነቀል፣ ጽኑና ኃያል አድርገህ አሁንም በመንፈስ ቅዱስና በኃይል ቀባቸው። በነገር ሁሉ ስለምትረዳቸው አመሰግንሃለሁ። ሁሉ ሲሆን ክብር ላንተ ይሁን፣ በኢየሱስ ስም አሜን። ተባረኩ። እናንተ ጽኑና ኃያል ሰዎች ናቸው። ከጌዲዮን ሕይወት ብዙ ማውጣት እንችላለን። ጌዲዮን ለክብር እንደሆነ እግዚአብሔር ለክብር አድርጓቸዋል። የጠራችሁ ጥሪ የከበረ ነው። እግዚአብሔር በነገር ሁሉ ይባርካችሁ። ሰላም ለእናንተ ይሁን። የተባረካችሁ ቅዱሳን ወንድሞች፣ እናቶች ይህንን መልእክት እየሰማችሁ እየተባረካችሁ ያላችሁ ቅዱሳን ሁልጊዜም በምታዩት መልእክቶች፣ በምትካፈሉት መልእክቶች እየተባረካችሁ እንደሆነ አምናለሁ። ስለዚህ በየጊዜው የሚለቀቀው መልእክት እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለጸሎት ለምስክርነት እዚህ ላይ በምታዩት ስልክ ደውሉ። እንዲሁም የእግዚአብሔርን ስራ በገንዘቦቻችሁ ማገልገል የምትፈልጉ የበረከቱ ተካፋዮች የምትሆኑ እዚህ ላይ ባለው ስልክ ደውሉ። እግዚአብሔር አምላክ መልካምን ነገር ያደርጋል።